ሰላም ጤና ይስጥልኝ፣ እንዴት ናችሁ? ወደ ሀበሻ ቢዩቲ ኬር እንኳን በሰላም መጣችሁ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁኝ። ስለ ጸጉር መንታ እና ጸጉራችን መንታ እንዳይወጣ ምን ማድረግ አለብን የሚለውን ነገር በተደጋጋሚ የተለያየ ልጆች ጠይቃችሁኛልና ለዛም መልስ ይሆናችኋል። እንዲሁም ላልጠይቃችሁኝም አንዳንድ ግንዛቤ ያስጨብጣል ብዬ በማሰብ ይዤላችሁ መጥቻለሁ ማለት ነው። እንደምታዩት እንግዲህ ጸጉራችን ያው በሶስት ክፍሎች ይከፈላል። ከስር ያለው የጸጉራችን ሩት ወይንም ስሩ አለ። ከዛ መካከል ላይ ያለው አለ። በመጨረሻም ደግሞ የጸጉራችን ኢንድ ወይንም ደግሞ የጸጉራችን አሮጌው ክፍል ወይንም ረጅም እድሜ ከኛ ጋር የቆየው የጸጉራችን ክፍል ጫፉ ላይ ያለው ማለት ነውና እሱ ነው በብዛት መንታ የሚወጣበት ማለት ነውና የጸጉራችን ጫፉ በተለይ በጣም ረጅም ጊዜ ከኛ ጋር ከመቆየቱ እድሜ ጠገብ በመሆኑ እንግዲህ ለጉዳት የተጋለጠ ነው ማለት ነው። በዛ በቆየባቸው ከኛ ጋር የጸጉራችን ጫፉ በቆየባቸው ጊዜያት በሙሉ የተለያዩ አይነት ኬሚካሎች ስንጠቀም ቀለም ማንጠቀም ደግሞ የተለያዩ ሻምፖ፣ ኮንዲሽነሮች ኬሚካል የበዛባቸውን ነገሮች በምንጠቀም ጊዜ የእሳት መሳሪያ እንደ ካውያ ማሞቂያ እንደ ፓይስትራ አይነት ነገሮች ማድረቂያ ነገሮች ሁሉ በምንጠቀም ጊዜ ያንን ሁሉ ጉዳት እየተቋቋመ ያንን ሁሉ ጉዳት እየተጎዳ ጫፍ ላይ ያለው ጸጉር ረጅም ጊዜ የቆየው በብዙ ጉዳት ያለፈው ጸጉር ነው ማለት ነው። እና እሱ ጸጉር በተለየ ሁኔታ ለጫፉ እንክብካቤ ካላደረግንለት ያ ጫፍ መሰንጠቅ፣ መንታ ማውጣት ወይንም ደግሞ መሰባበር፣ በጣም መሳሳት ይደርስበታል ማለት ነው። እና ይሄንን ግንዛቤ በማድረግ ጸጉራችንን የምናደርገው እንክብካቤም ለሶስቱ ክፍሎች የተለየ መሆን አለባት ማለት ነው። ሩቱ ወይንም የጸጉራችን ስሩ አዲሱ ጸጉር እንደመሆኑ መጠን ጠንካራ ነው። መካከለኛ ላይ ያለው ደግሞ ያው ከሱ ትንሽ ደከም ያለ ቢሆንም ከጫፉ ይሻላል እና ጫፉ ላይ በተለይ ከፍተኛ ጥንቃቄ ማድረግ አለብን ብዬ ልላችሁ ወዳለው ማለት ነው። እንግዲህ የጸጉር መንታ በተለያየ አይነት ምክንያቶች ሊከሰት ይችላል። ቀደም ብዬ የገለጽኩት እንዳለ ሆኖ እንዲሁ አቧራ፣ የአየር ብክለት እንዲሁም የአየር ጸባዩ መቀያየር በሞቃታማ ጊዜ ከዛ ወደ ቀዝቃዛ ጊዜ በሚሆን ጊዜ ጸጉራችን የማድረቅ ወዙን የመምጠጥ ነገሮች አሉ። በተጨማሪም ደግሞ ጸጉራችንን በየቀኑ የምናጥብ ከሆነ ፍሪዝ የምናረግ ከሆነ ጨዋማ ውሃ ከሆነ የምንጠቀመው እንዲሁም ክሎሪን በጣም የበዛበት ውሃ ከሆነ ምንታጠብበት ያም ራሱን የቻለ ከፍተኛ ጉዳት አለው ማለት ነው። እንግዲህ መንታ እንደምታዩት ጤናማ ጸጉር የሚባለው ያው ቀጥ ያለ ጸጉር ነው፣ ምንም አይነት መንታ የሌለው። መንታ ደግሞ እንደምታዩት ብዙ አይነት የመንታ አይነቶች አሉ። በብዛት ደግሞ የሚከሰተው ጫፉ ላይ ብዙ አይነት እንደ ጭራ የመምሰል ነገር እና የመቋጠር ነገር ነው። የመቋጠሩ ነገር በምንበጥሰው ጊዜ ራሱ እንደገና ጸጉራችንን በመሰንጠቅ ሌላ መንታዎች እንዲፈጠሩ በተጨማሪም ደግሞ ጸጉራችን ከጫፉ ጀምሮ ወደ ውስጥ ድረስ እንዲሰነጠቅ ያደርጋል ማለት ነውና እነዚህ ነገሮች እንዳይከሰቱ በብዛት የተለመደው ምንድነው ጫፍ ጫፉን በየ3 ወሩ ወይንም በየ2 ወሩ እንደየሰው ምርጫ መቆረጥ ይሆናል ማለት ነው። እኔ በየ3 ወሩ ጫፉን በጣም በትንሹ ትሪም አደርጋለሁ። ከማወቄ በፊት ከዚህ ቀደም በጣም ቆርጥ ነበረ ጫፍ ጫፉንና አሁን እነዚህን ትሪትመንቶች በመጠቀም ጊዜ የጫፉ መንታ በጣም መቀነስ ችሏል ማለት ነው። እና በ3 ወር በምንቆርጠው ጊዜ ራሱ ትንሽ መንታ ነው ጫፉ ላይ የምናገኘው ማለት ነው። እና በተደጋጋሚ እነዚህን ትሪትመንቶች ደግሞ ሳንሰለች በምንጠቀምበት ጊዜ ጸጉራችን መንታ ማውጣቱ በጣም ይቆይና ወደ 6 ወርም ሊሄድልን ይችላል ማለት ነው። እና መንታ ጸጉራችን ላይ ስናየው እስከሌለ ድረስ ደግሞ ጸጉራችንን መቆረጥም ላይኖርብን ይችላል ማለት ነው። እንግዲህ ከነዚህ ትሪትመንቶች አንዱና ዋነኛው የሚባለው የእንቁላል ትሪትመንት ነው። እንቁላል ከማርና ከወይራ ዘይት ጋር ተደርጎ የሚዘጋጅ ነው ማለት ነው። እንግዲህ ማር ጸጉራችንን ያሸብታል ለምትሉ ሰዎች ያው ይሄ ጫፍ ጫፉ ብቻ ስለሆነ የሚቀባው ያሸብታል የሚል እምነት የለኝም። ሌላው በተጨማሪ ደግሞ ያሸብታል ማር የሚባለው በሳይንሳዊ መንገድ የተደገፈም አይደለም። ምክንያቱም የማር ፕሮዳክቶች በጸጉር ሻምፖ፣ በጸጉር ኮንዲሽነርነት ማርን እየተጠቀሙ በጣም በውጭ ዓለም የተለመደ ስለሆነ እንግዲህ
የማሩ አይነት ሊሆን ይችላልና ይሄ ካልሆነላችሁ ማርን በሞላሰስ ተክቶ መጠቀምም ይቻላል ማለት ነውና አንድ የእንቁላል አስኳል 2 ማንኪያ የወይራ ዘይትና ማር አድርጎ ያንን ለ30 ደቂቃ ቆይቶ መታጠብ ይሆናል ማለት ነው። ሌላው የእርጎ ትሪትመንት ነው ማለት ነው። እንግዲህ እርጎም እንዲሁ ለጸጉራችን በጣም ፕሮቲን አለው፣ በፕሮቲን የበለጸገ ነው። እንዲሁም ከፍተኛ ሞይስቸር አለው። እሱን ከጸጉራችን ከስሩ ጀምሮ እስከ ጫፉ ድረስ በመቀባት እንደዚሁ ጥቅሙን ማግኘት እንችላለን ማለት ነው። ይህንን እንደዚህ አድርገን በመቀባት ለ30 ደቂቃ አቆይተ ነው በተለይ ጫፉ ላይ በደንብ አድርገን በመቀባት ለ30 ደቂቃ አቆይተን ከዛም መታጠብ ማለት ነው። ለስለስ ባለ ሻምፖ መታጠብ ይሆናል ማለት ነው። ሌላው የሻይ ቅጠል ማለቅለቂያ ነው ማለት ነው። እንግዲህ ሻይ ቅጠል ለጸጉር እንደሚጠቅም በተለያዩ ቻናሎች ከዚህ ቀደም አይተናል። ይሄ የካሞማይል ሻይ የሚባለው ወይንም ካሞማይል ቲ ብለው የሚጠሩት እሱኛው የሻይ ቅጠል አይነት በተለይ ጫፉ እንዳይሰነጠቅ ጸጉራችን ጫፉ ጉዳት ካለው ራሱ እሱን በመድፈን በጣም የታወቀ እንደሆነ ጽሁፎች ይመሰክራሉ። ብዙ ጥናታዊ ጽሁፎች አሉ በዚህ ላይ። የካሞማይል ቲ ለጤና አጠቃላይ በጣም ጥሩ ነው። በተለይ ደግሞ ለጸጉር ከካሞማይል ቲ የተሰሩ ሻምፖ፣ ኮንዲሽነር እና የተለያዩ አይነት ትሪትመንቶች አሉ እና ያንን ሻይ ቅጠሉን በሞቅ ባለ ውሃ ዘፍዝፈን ከዛ ጸጉራችንን በሱ ማለቅለቅ እንዲሁም ጫፉን መዘፍዘፍ ለተወሰነ ደቂቃ ጫፉን ለ1 ደቂቃ ለ2 ደቂቃ ጫፉ ላይ አድርጎ ከዛ ያንን በንጹህ ውሃ ማለቅለቅ ማለት ነው። እንግዲህ ይህንን ከታጠበን ሻምፖ ኮንዲሽነር አድርገን ጸጉራችን ከታጠበን በኋላ በንጹህ ጸጉር ሻዩን ተጠቅመን ከዛ ማለቅለቅ ይሆናል ማለት ነው። ሌላኛው የፓፓያ ትሪትመንት ነው ማለት ነው። ፓፓያም እንደሚታወቀው በብዙ የጸጉር ምርቶች ላይ ያለ ነው። ፓፓያን ከዮገርት ጋር አድርገን ከእርጎ ጋር አድርገን ነው ማለት ነው የምንጠቀመው። በጣም ያልበሰለ ፓፓያ ቢሆን ይመረጣል ለጸጉራችን በምንጠቀምበት ጊዜ። ይሄም እንዲሁ ለሚሰነጠቅ ጸጉር በጣም መፍትሄ ነው ማለት ነው። እነዚህን አንድ ላይ ያዋህደን በተለይ ጫፉ ላይ በደንብ አድርገን እንቀባዋለን ማለት ነው። ከዛ በኋላ ለብ ባለ ውሃ ማለቅለቅ ነው። ይሄን እንግዲህ ጸጉራችን በሻምፖ በኮንዲሽነር ከታጠብን በኋላ ነው ይሄንን እንደ ዲፕ ትሪትመንት የምንጠቀመው። 30 ደቂቃ ቀብተን ከዛ ማለቅለቅ፣ ለብ ባለ ውሃ ፓፓያውን ማውጣት ከጸጉራችን ላይ እንችላለን ማለት ነው። በተጨማሪም የተለያየ የፓፓያ ሄር ፉዶች፣ የፓፓያ ትሪትመንቶች አሉ። ከዚህ ቀደም በዚህ ቻናል ሰርቻለሁ። ለሚደርቅና ለሚሰባበር ጸጉር በጣም ቆንጆ ናቸው። ፍሬሹን ከስር አዘጋጅቶ ለመጠቀም በማይመች ጊዜ እንደዚህ አይነቶቹን ገዝቶ በጣም በቀላል ዋጋ በገበያ ላይ ስለሚገኙ እነሱን ገዝቶ የጸጉራችንን ጫፉን መንከባከብ ይቻላል ማለት ነው። ሌላው የኮኮናት ትሪትመንት ይሆናል ማለት ነው። ይህንን አብዛኞቻችን የምንጠቀመው ይመስለኛል። ለብ ያለ ኮኮናት ዘይትን ወስደን ጸጉራችን ላይ ጫፉ ላይ በተለይ የሚደርቀው ቦታ ላይ በደንብ አድርገን ቀብተን ሻምፖ ኮንዲሽነር አድርገን ከመታጠባችን በፊት ቀብተን ከ1 ሰዓት እስከ 2 ሰዓት ያህል አቆይተን ጸጉራችንን ሸፍነን የተወሰነ ሙቀት ወይንም ስቲም እንዲያገኝ ካደረግን በኋላ ጸጉራችንን አፍታተን ጸጉራችን መታጠብ እንችላለን ከዛ በኋላ ማለት ነው። እንደዛ ካልሆነ ደግሞ ማታ ይህንን ነገር አድርገን ከዛ በበነጋው አሳድረን መታጠብ እንችላለን ማለት ነው። እንደተለመደው በማንኛውም ሻምፖና ኮንዲሽነር ጸጉር በማይጎዳ ከሰልፌት ፍሪ የሆነ ሻምፖና ከሲልከን ፍሪ እንዲሁም ደግሞ ሚነራል ኦይሎች የሌሉት ኮንዲሽነሮችን ብንጠቀም ይመረጣል ማለት ነው። እንግዲህ ሰላማችሁ ይብዛልኝ በያላችሁበት። ለጠየቃችሁኝ መልስ ይሆንላችኋል ብዬ አስባለሁ። ላልጠየቃችሁኝም የተወሰነ ግንዛቤ ይጨምራል ብዬ አስባለሁ። ጥያቄ አስተያየት ካላችሁ እንደተለመደው ኮሜንት ላይ ታስቀምጡልኝ ትችላላችሁ። ጊዜ ባገኘው ጊዜ መልስላችኋለሁ። ሰላም ሁኑልኝ። ባይ ባይ።